የዓለማችን ቁጥር አንዱ ቲክቶከር የቲክቶክ አካውንቱን ሸጦታል። በቲክቶክ ቪዲዮዎች ላይ አንዲት ቃል ሳይተነፍስ በቲክቶክ ከ160 ሚሊዮን በላይ ተከታዮችን ማፍራት የቻለው ካቢሌም አሁን ደግሞ በቢዝነሱ ዓለም ትልቅ የተባለ ታሪክም ሰርቷል። ካቢ የቲክቶክ አካውንቱን ሪች ስፓርክል ሆልዲንግ ለተባለ ድርጅት ወደ $1 ቢሊዮን በሚጠጋ ዋጋ አካውንቱን ለ3 ዓመታት መሸጡን አስታውቋል። ታዲያ ካቢ በአካውንቱ ላይ ቪዲዮን መስራቱን ይቀጥላል። ነገር ግን አጠቃላይ አካውንቱን የሚቆጣጠሩትና የማስታወቂያን ጨምሮ በካቢ ቲክቶክ አካውንት የሚገኝ ማንኛውንም አይነት ገቢዎች ሙሉ በሙሉ ድርጅቱ የሚወስድም ይሆናል። ታዲያ ኩባንያው ለሚቀጥሉት 3 ዓመታት የካቢን የንግድ እንቅስቃሴዎች በበላይነት እንደሚቆጣጠርም ተገልጿል። ቃላት ሳይናገር በቢሊዮን የሚቆጠር ዶላር መስራት የቻለው ካቢ እውነትም ዝምታ ወርቅ መሆኑን በተግባርም አሳይቷል።